ቆይ የድረስ ነው የምወስድሽ? እቺን ጥግጥጓን ወስዶ ወደ አልጋው ላይ ብትመልሰኝ ይቻላል። ቤቱ ሰፊ ቢሆን ጥሩ ነበር። አይሽ ረጅም መንገድ እንዳዝልሽ። ቤት ጠበብ አይደል? ስንገባ ግን እኮ እንደዚህ አልነበረ። ሰፊ ቤት ሳያስፈልገን አይቀርም። ቤት መግዛትም መገንባትም ከባድ ሆነ። በስ እንጂ ነሽ ከቤት ጋር የምትዩ የቤት ነገር ከባድ ነው። ምንድነው አናቴ ላይ ቆምሽው? ታዝለኝ ነበር አይደል? በይ ነይ ቼ ወይ እንጂ ቅድም ወፈርኩ ነው ያልሽኝ? የእውነት ወፍረሻል እንዴ? ወፈርኩ እንዴ? አያድርገውና ብትወፍሪ ብትከብጂኝስ? እንደውም አንድ ነገር ልንገርህ፣ አልፈልግም። ምኑ ነው የማትፈልጊው? መታዘሉን አልፈልግም። ለብሮ የማትፈልጊው? በቃ መጀመሪያም አልፈልግም ነበር። አንተ ነህ በግድ ልዘልሽ ያልከኝ። ታዲያ ቅድም ምንድን ነው ያልሽኝ? ምንም አላልኩም በሴ። ልጆቹ በጣም ደስ ይላሉ ነው ያልኩት። ልጆቹ ደስ ይላሉ ብቻ ነው ያልሽው? በጣም ነው ደስ የሚሉት። እኛስ ማለት በመስኮት ለሚያየን ሰው? አይ በመስኮት ኧረ እንደውም በመስኮት እንኳን አላዩን። እንዲሁ ዝም ብሎ በባዶ ሳይሆን ሳምሪ ምን አለች? አይ በስንቱን ዝም ብሎ ሲያዩት ፌዘኛ ይመስላል። ፌዘኛ? እሷን ያለችው ሳምሪን ያለችው። ዝም ብዬ በስንቱን ሳየው የእሱ ፌዘኝነት ያንቺ ቁም ነገረኝነት አብሮ አይሄድም አለች። ኧረ ተይ ሳምሪ እንደዛ አይደለም ስላት፣ አይ እሱ ፌዘኛ ነው አለች ሳምሪ። አብሮ አይሄድም ማለት የት ነው የምንሄደው? አብሮ ሳምሪ ያለችው ፌዘኛ ፌዝ አብሮ የማይሄዱ ነገሮች ደግሞ ሲታዩ ደስ አይሉ። ሳምሪ አለች ነው አይደል? ፌዝ ቁም ነገረኝነቱ በሳምሪ አስተያየት ላይ የርሶ አመለካከት ምንድነው? ያጋሩ። ፌዘኝነት ማለት ይሄ ነው። እሺ